ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ። በኢትዮጵያ የጤና ባለሙያዎች የተጀመረው የሥራ ማቆም አድማ ለሁለተኛ ቀን ዛሬ ቀጥሏል። በበርካታ የሀገሪቱ ክፍሎች አድማው በተጠናከረ ሁኔታ እየተካሄደ ይገኛል። በአዲስ አበባ ትልልቆቹ ሆስፒታሎችም እንደዚሁ አድማውን በማከናወን ላይ መሆናቸው ነው የደረሰን መረጃ የሚያመለክተው። በአማራ ክልል በአብዛኞቹ ከተሞች እንደዚሁም በኦሮሚያ በበርካታ ቦታዎች የሥራ ማቆም አድማው በከፊል እየተከናወነ ነው። በአንዳንድ ሆስፒታሎች አድማው ሙሉ በሙሉ እየተከናወነ እንዳለም ነው የተገለጸው። የአብይ አህመድ አገዛዝ አድማውን ለማፈን የተለያዩ ጥረቶችን እያደረገ ነው። ከአብይ አህመድ አስተዳደር የወጣ አንድ መረጃ እንደሚያመለክተው የትኛውንም ኃይል ተጠቅመን ይህንን ንቅናቄ ማዳፈንና ማስቆም አለብን በሚል ለተለያዩ የደህንነት አካላቶች እንደዚሁም የጸጥታ ኃይሎች መመሪያ መሰጠቱን ነው ለማወቅ የተቻለው። ይበንዲ እንዳለ መምህራን ወደ አድማው እንዳይቀላቀሉ የአብይ አህመድ አገዛዝ በየከተሞቹ ስብሰባ እያደረገ ይገኛል። መምህራን ትምህርት አቁመው ከመንግስት አመራሮች ጋር እንዲወያዩ እየተደረገ ነው። እስካሁን ባለው ሁኔታ ውጤት እንዳልተገኘ ነው የሚገለጸው። በኦሮሚያ ለሁለተኛ ቀን በዚህ ሳምንት መጨረሻ ላይ መምህራን ስብሰባ ተጠርቷል። በሌላ በኩል በአዲስ አበባ የታክሲዎችም እንደዚሁ የሥራ ማቆም አድማ ሊኖር እንደሚችል ነው ፍንጮች የሚያሳዩት። የዛሬው የትኩረት አጀንዳችን ነው። ህዝባዊ ወያኔ ሓርነት ትግራይ ከፓርቲነት ተሰርዟል። ዛሬ ምርጫ ቦርድ በትላንትናው ዕለት የተጠናቀቀውን ቀነ ገደብ አስመልክቶ ዛሬ መግለጫ ሰጥቷል። በመግለጫውም ህወሓት ህጋዊ ፓርቲ እንዳልሆነ አሳውቋል። በጉዳዩ ላይ ህወሓት እስካሁን የሰጠው መግለጫ የለም። ሰሞኑን ዶክተር ደብረጽዮን ገብረ ሚካኤል ከምርጫ ቦርድ የምንጠብቀው ምንም ነገር የለም፣ ምርጫ ቦርድ እኛን ሊሰርዘን ፈጽሞ አይችልም የሚል መግለጫ መስጠታቸው የሚታወስ ነው። ይህንንም ጉዳይ እንመለከታለን። ሌሎችም ርዕሶችን ይዘን ወደ እናንተ መተናል። እንድትከታተሉን ግብዣችን ነው። እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ እንደዚሁም ዘውዱ መንግስቴ የዘውዱ ሾው አዘጋጅ ከለንደን እንግሊዝ በጋራ ሆነን አብረናችሁ እንቆያለን። መልካም ጊዜ፣ መልካም ቆይታ። ጤና ይስጥልን ዘውዱ። ሰላም መሳይ፣ እንዴት አደርክ? እኛ ጋር እንኳን ረፋድ ላይ ነን አሁን ያለነው። እንዴት ነህ? በጣም ደህና ነን። እንግዲህ ያው ሰሞኑ የኢትዮጵያ ሁኔታ በበርካታ ጉዳዮች የተነሳ እኛም መረጃ በመሰብሰቡ በመቀበሉ ይሄንን መረጃ መልሰን ደግሞ ለተመልካቹ በማቅረብ ስራ ላይ ተጠምደናል። አንተም ያው በሚዲያው ላይ በዘውዱ ሾው ላይ በየለቱ ዜናዎችን እየተከታተልክ ውይይቶችን እያደረግክ እንደዚሁ ስራ በዝቶብህ እንዳለ ነው የምረዳው። ለማንኛውም በኢትዮጵያ ትልቅ የፖለቲካ ክስተት እየተከናወነ ይገኛል። ፖለቲካ ተበሉት ቢሉም ነገሩ ግን ያው ከፖለቲካ የሚያመልጥ ጉዳይ አይደለም። የሐኪሞች የጤና ባለሙያዎች በአጠቃላይ የመብት ጥያቄ ተጠናክሮ ቀጥሏል። ትላንት የተጀመረው የሥራ ማቆም አድማ ለሁለተኛ ጊዜ ዛሬ እየተከናወነ ነው። በስፋት የምንመለከተው ይሆናል። ከተለያዩ አካባቢዎች የሚመጡትን መረጃዎች መልሰን ለተመልካቾች እናቀርባለን። አገዛዙ ወደ ኃይል እርምጃም እየገባ ነው። ማባበል፣ መደለል በተለያዩ አካባቢዎች አድርጎ ነበር፣ ግን እሱ ሊሰራለት አልቻለም። አሁን ወደ ኃይል እርምጃ በስፋት እየገባ ነው። ይሄ የበለጠ ነገሮችን እያወሳሰበ እንዳለ ነው የምንሰማው። ዘውዱ፣ እስቲ በቀጥታ ከዚህ ጋርም የተገናኘ ሌሎች ወቅታዊ መረጃዎችም ካሉ በዜና ላይ ያስተላለፍካቸው ለህዝብ ያቀረብካቸውን መረጃዎች አካፍለንና ወደ ሙሉ ውይይት እንገባለን። ከልብ አመሰግናለሁ መሳይ። እንግዲህ ዘርዘር አድርገህ ለማስቀመጥ ሞክራል። እውነት ነው። በምንችለው አቅም በሀገራችን የሚስተዋለውን ችግር ከመቅረፍ አኳያ እንደ ዜጋ እኛም እንደ ጋዜጠኞች ኃላፊነትና ግዴታ ስላለብን እንዳልከው ያው ተወጥረን ያለ ነው። ምክንያቱም የሀገራችን የኢትዮጵያ ጉዳይ አሳሳቢ ሆኖ በመገኘቱ ምክንያት ማለት ነው። ምክንያቱም የሀገሪቱን የሚያስተዳድሩ አመራሮች ጠቅላይ ሚኒስትሩን ጨምሮ ሌሎችም የመከላከያ ሹሞች ህዝባቸውና ወገናቸውን መጠበቅና መከላከል ሲገባቸው በተቃራኒው ከዛ ዜጎቻቸው ላይ የሚወስዱት እርምጃ እጅግ ዘግናኝና ግፍ የተሞላበት ነው። እንግዲህ ከወታደራዊ ወይም ትጥቅ ትግል ውስጥ ከገቡት በዘለለም በሕክምና ባለሙያዎችና በሌሎችም ላይ የተከሰተው ጫና የበዛበት አፋና እስርና እንግልት አሁንም እየጨመረ መምጣቱ ታውቋል። ለማንኛውም አጠር ያሉ ዜናዎችን እንዳልከው በዘውዱ ሾው ሚዲያ የተላለፉትና አሁንም አዲስ የደረሱኝን ዜናዎች በተመለከተ አቀርብና ወደ ውይይታችን የምንገባበት ይሆናል። እንደሚታወቀው ፋኖ አንድነቱ ተጠናክሮ ከቀጠለበት ጊዜ ጀምሮ እጅግ ከፍተኛ ድሎችን እየተጎናጸፈ የሚገኝ ሲሆን እንደከዚህ ቀደሙ የመከላከያ ሚሊሻ እንደዚሁም ደግሞ የአማራ ልዩ ኃይሎችን ላይ ብቻ ሳይሆን ጥቃታችን አሁን በቀጥታ እየመረጠን ታርጌት በማድረግ በብልጽግና ከፍተኛ ሹሞች ላይ ሁሉ እርምጃ መውሰድ አለብን በሚል ጥናት እና ታርጌት በተደረገ ቦምብ ጥቃት ላይ ተፈጽሟል። የቦምብ ጥቃት ተወስዷል። ይህም በነዋይ ወረዳ ወይራ ጉራዛም ቀበሌ ውስጥ በሚገኙ የአማራ ፋኖች እርምጃው የተወሰደ መሆኑ ነው የተገለጸው።
ያገዛዙ የመከላከያ ኃይልም የተወሰደውን እርምጃ እጅግ በመቆጨትና በመበሳጨት በንጹሃን ላይ ሌሎች እርምጃዎች መውሰዱን ተገልጿል። በዚህ ቦምብ ጥቃትም የተበሳጨው እንግዲህ ይህ ያገዛዙ ኃይል ነው በሶስት ንጹሃን ዜጎችና በንብረት ላይ ውድመት ማድረሱ የተገለጸው። በዚህም መሰረት የስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙ በከተማው ይሁን በአንዳንድ የገጠር ቀበሌዎች ያለው ማህበረሰብ ጥንቃቄ እንዲያደርግ ከዚህ በኋላ ከነዚህ የብልጽግና ሰዎች ጋር አብረው መንቀሳቀስ የለባቸውም። አንዳንድ ጊዜም አብረው የመሆን ነገር እንዳይስተዋል እየለየን የምንመታበት ጉዳይ ስላለ ጥንቃቄ ውሰዱም ተብለዋል ማለት ነው። በሌላ በኩል የአማራ ፋኖ ብሔራዊ ኃይል የራስ አሞራው ሶስተኛው ኮር የድብ ጠለምትና የጭና ክፍለ ጦሮች በጥምረት በሰሜን ጎንደር ዞን ዞሬማ ከተማ አካባቢ የመሸገውን የብርሃኑ ጁላ ጦር ምሽግ ደርማምሰው በመግባት ከፍተኛ ድል መጎናጸፋቸው ነው እየተገለጸ የሚገኘው። በርካታ ድሎችን እየተጎናጸፈ የሚገኘው የአማራ ኃይል አሁንም ወደፊት እየገሰገሰ መሆኑ ተስተውሏል። በጎጃም፣ በሸዋም፣ በወሎም በጎንደርም ያሉት የፋኖ የትጥቅ ትግሎች ውጤታማ እየሆኑ እንዳለ ነው የተገለጸው። በሌላ በኩል እንግዲህ በውስጥ በኩል ያሉት ችግሮች እየበዙ የሄደ ቢሆንም በመንግስት ላይ ጫና በመፍጠር በኩል ሁሉም የበኩላቸውን ጥረት እያደረጉ ነው። የሕክምና ባለሙያዎችን በተመለከተ መምህራንም በቅርብ ጊዜ ይቀላቀላሉ የሚል እምነት አለ። ይሁን እንጂ የታክሲ ስራ ማቆም አድማም ተጠርቷል። በአሁኑ ሰዓት በተለይም ራሳቸውን የአዲስ አበባ ታክሲ አሽከርካሪዎች ተወካይ ሲሉ መረጃ የሰጡን አካላቶች በነገው ዕለት የታክሲ ስራ ማቆም አድማ መጥራታቸው አስታውቋል። እንደደረሱን መረጃዎች እንግዲህ እነዚህ አሽከርካሪዎች በየመንገድ ትራንስፖርትና ትራፊክ ፖሊሶች በየቀኑ ከ1500 ብር በላይ ቅጣት እየተጣለባቸው በባዶ እጅ መግባት ሰለቸን፣ የነዳጅ መሙያ እንኳን ማግኘት አልቻትንም፣ የዘወትር ተግባራታችንን ከመሆኑ ባሻገር በከፋ ጭቆናና ኑሮ ውድነት እየተሰቃየን ከምንኖር አንድ እርምጃ መውሰድ አለብን በሚል በዚህ ምክንያት አሁን ጠንክረው መቀጠል የሚችሉበት ለነጻነትና ለፍትህ ከሌሎቹ ጋር በጋራ ቆመን የምንሰራቸውን ስራዎች መስራት አለብን። በሌላም በኩል በተለያየ ተግባራቶች ላይ የተፈጸሙትን የምርጫ ቦርድ ለዋት የሰጠው ጊዜ ቀደም ሲል እንዳልከው አሁን መራዘሙን በተመለከተ በዛሬው ዕለት አብቅቷል። እሱም በዝርዝር የምንመለስበት ይሆናል። በተለይም በህዋት በኩል ዶክተር ደብረጽዮን የሚመራው ቡድን በምንም ተአምር እነሱ ሰርቲፊኬት ለኛ ወይም እነሱ ሰርቲፋይድ አያደርጉንም፣ በህዝቡ ውስጥ ያለ ነው፣ ማንም ይህን ማድረግ አይችልም የሚል መግለጫ መስጠቱ አይዘነጋም። ወደ ዝርዝሩ እንመለስበታለን። መሰል ሌላው በጣም በሚገርም ሁኔታ የጠላት እንቅስቃሴ መረጃዎች ፋኖ ደርሶት እየተከታተለ ነው ያለው። በምስል በቪዲዮ ጭምር ነው የደረሰን። ያገዛዙ ወንበር ለመጠበቅ ሲባል በፈቃደኝነት ሳይሆን እየታፈኑ የገቡ ወጣት ህፃን ልጆች ወደ ከ80 በላይ መኪናዎቹም በቪዲዮ ላይ ይስተዋላሉ። እነዚህን ጭነው ወደ አማራ ክልል ብር ሸለቆ ወታደራዊ ማሰልጠኛ ሲጓዙ ደርሰንበታል። ይህንን ጉዳይ በአስቸኳይ ወደ ስልጠና ከመግባታቸው በፊት ፋኖች የራሳቸውን እርምጃ ሊወስዱ እንደሚችሉ እየገለጹ ያለበት ሁኔታ አለ። መሳይ ቅድም እንዳልከው በተለይም የሕክምና ባለሙያዎችን ጉዳይ በተመለከተ ለመፍትሄ መጣር ሲገባው ይሁን እንጂ ምላሽ ከመስጠት ይልቅ ለባለሙያዎቹ የተለያየ ማስጠንቀቂያ፣ እስር እንደዚሁም ደግሞ ማስፈራሪያ እየደረሳቸው መሆኑ ታውቋል። ይህን በተመለከተ የጤና ባለሙያዎች ማህበር ዓለም አቀፍ በሀገር አቀፍ ደረጃ የስራ ማቆም አድማው በብዛት በብዙዎቹ የኢትዮጵያ ግዛቶች የተስፋፋ ይገኛል። ይህም በተመለከተ መንግስት የቅዱስ ጳውሎስ 2 ዶክተሮችን በማሰሩ ምክንያት በዚህ ምክንያት ስራ ሙሉ በሙሉ ማቆማቸው እየተገለጸ ነው የሚገኘው። አድማው ወደ ሙሉ አመፅ ሊሸጋገር ይችላል የሚል ስጋት አሁን እየጨመረ መጥቷል። የባህር ዳር ፈለገ ሕይወት ሆስፒታልም እየሰጠ የነበረው ድንገተኛ አገልግሎት ጭምር የማቋረጥ እድሉ ከፍተኛ እንደሆነ መግለጫ እየሰጠበት ነው የሚገኙ። በብዙ ቦታዎች ላይ እንግዲህ ችግሮቹ እየበረከቱ መጥተዋል። መሳይ እንግዲህ ለጊዜው እዚህ ላይ ላቁም። ከሰዓታችን አኳያ ዘርዘር ያሉ በርካታ ዜናዎች ናቸው ዛሬ ያሉን። አመሰግናለሁ ዘውዱ፣ በጣም አመሰግናለሁ። እውነት ለመናገር በጣም ብዙ ነው፣ ብዙ ክስተቶችን ነው ሰብስበ ያቀረብከውና እንግዲህ የዘውዱ ሾው ላይ እነዚህ መረጃዎች በትንታኔም ዘርዘር ብለውም የሚቀርቡ መሆናቸው እውነት ለመናገር ያንተን ሾው የሚከታተል ተመልካች ብዙ ወቅታዊ ነገሮችን፣ ዕለታዊ ነገሮችን ያገኛል ማለት ነው። በዚህ አጋጣሚ የዘውዱ ሾውን ቤተሰብ በመሆን በየዕለቱ በኢትዮጵያ አንጻር ያሉትን ክስተቶች መረጃዎችን የምታገኙ መሆኑን በመግለጽ እንድትከታተሉት ነው የምንጋብዘው። ምናልባት የአቶ ጌታቸው ረዳ የሰሞኑ ቃለ መጠይቅም እንደዚሁ መነጋገሪያ ሆኗል። ቃለ መጠይቁን በተመለከተ ሀሳብ ልንሰጥ እንችላለን። አቶ ጌታቸው ረዳ ህወሓትን አዝረከረኩ ተብሎ እየተገለጸ ነው ያለው። ማዝረክረክ ነው ማናቀውን መነገረን የሚሉ ጥያቄዎችም ይነሳሉ። በእርግጥ ቤተኛ የሆኑ መረጃዎችን የተወሰነ
ሊነግረን የሞከረበት ሁኔታ አለ። ነገር ግን ኃጢአተኞችን ሲዘረዝር በትግራዩ በነበረው ሁኔታ ብዙ አካላት ተጠያቂ የሚሆኑበትን ጉዳዮች በተመለከተ በዋናነት መሪ ተዋናይ የሆነውን የአብይ አህመድ አገዛዝን ወደ ጎን አድርጎ በኤርትራ መንግስት እንደዚሁም በህወሓቶች ላይ ያነጣጠረ የማጋለጥና እነሱን ኃጢአተኛ አድርጎ የማሳየቱ አካሄድ ምናልባት ጌታቸው ይሄ ትብን የሚባል ትግራይ ብሔራዊ ንቅናቄ ልክ እንደ አብን ትብን የሚባል ፖለቲካ ፓርቲ እየተሰራለት ነው። የሱ የፖለቲካ ፓርቲ መሪ ሆኖ ይመጣና የአብይ አህመድ ወኪል ሆኖ ወደ ትግራይ ለመግባት እያሟሟቀ እንደሆነ ይነገራል። ያንን በተመለከተ እንግዲህ የአብይን ኃጢአቶች እየደበቀ ያለበት ሁኔታ ምን ያህል ርቀት ይወስዷል፣ ምንስ ያህል ታማኒነት ይኖራል የሚለው ጥያቄ እየተነሳ ነው። እሱ ንስሐ ለመግባት ነው ብሏል። ኑዛዜም ይመስላል። ግን ሁኔታውን በዝርዝር እንመለከተዋለን። አንዳንድ መረጃዎቹ በጣም ሊጠቅሙ ይችላሉ። ግን ደግሞ ከዛ በላይ የደበቃቸውና እንዲሁ አድበስብሶ ያለፋቸው በተለይ ከአብይ አህመድ አገዛዝ ጋር የተያዙትን ነገሮች ማንሳትና ማስታወስ የሚገባ ይመስለኛል። ዘውዱ ወደ ዕለቱ ዋና ዋና አጀንዳዎቻችን እንመለስ። የጤና ባለሙያዎች የስራ ማቆም አድማ በመላ ሀገሪቱ ነው እየተካሄደ ያለው። ዝርዝሩን እያየነው ነው። የቀረ ምናልባት ትልልቅ ሆስፒታል ካለ እንግዲህ ልናስታውሰው እንችል ይሆናል። በተረፈ ግን ሁሉም ተካቷል ማለት በሚቻል መልኩ ነው አድማውን የተቀላቀሉት። እንግዲህ በከፊል ነው ይደረጋል የተባለው። ነገር ግን አንዳንድ ቦታዎች ላይ ሙሉ በሙሉ አድማውን እያደረጉ ያሉ የሕክምና ተቋማት እንዳሉ ነው የሰማነው። ዝርዝሩ ብዙ ነው። በአማራ ክልል ብቻ በጎንደር በባህር ዳር ሁለቱም ሆስፒታሎች በአቀስታ ወሎ ሙሉ በሙሉ የገቡ ናቸው። እንደዚሁም በአዲስ ዘመን በእንጅባራ በመተማ በኦሮሚያ ክልልም እንደዚሁ በባሌ ጎባ በጀልዱ በጅማ በአምቦ እንደዚሁም በአሰላ እነዚህ ሆስፒታሎች አድማውን የተቀላቀሉ መሆናቸውን ነው የተረዳ ነው። በደቡብ የኢትዮጵያ አካባቢ ቀደም ሲል ደቡብ በሚባለው አካባቢ እንደዚሁ በወልቂጤ በቡታጅራ በሚዛን ቴፒ በአዋሳ እንደዚሁም በቦና በዲላ እነዚህ ሆስፒታሎች ከብዙዎቹ የሚጠቀሱ ናቸው። ዋቻሞ ሆስፒታል ሆሳና ማለት ነው። እሱም እንደዚሁ አድማውን የተቀላቀለ መሆኑን ነው የሰማነው። በትግራይ ክልል ሁሉም የሕክምና ተቋማት አድማውን ተቀላቅለዋል። በተለይም አክሱም፣ አዲግራት፣ ሽሬ በመቀለ የሚገኘው አይደር ሆስፒታል ጭምር አድማውን መቀላቀላቸውን የሚገልጹ መረጃዎች እየወጡ ነው። በአዲስ አበባ ትልልቆቹ ሆስፒታሎች ጥቁር አንበሳ፣ የካቲት 12 እንደዚሁም ዘውዲቱ ሆስፒታል፣ ጋንዲ፣ ቅዱስ ጳውሎስ ሆስፒታል፣ ቅዱስ ጴጥሮስ ሆስፒታል፣ ሚኒሊክም እነዚህ ሆስፒታሎች ጭምር በከፊልና በሙሉ አድማውን መቀላቀላቸው እየተገለጸ ይገኛል። በሌሎች አካባቢዎችም ተመሳሳይ ነው። እንግዲህ ዘውዱ ቀነ ገደብ ሰጡ። የ30 ቀን ከዛ 10 ቀን ሲቀር 10 ቀን ቀርቶናል ላሉ ከዛ እየቆጠሩ መጡ። አንድ ቀን ቀረን ብለው እንግዲህ ማክሰኞ ዕለት በይፋ የስራ ማቆም አድማውን በከፊል መተዋል። ዛሬ ደግሞ አንዳንዶቹ በሙሉ እያደረጉ ነው። ከዚህ ቀጥሎ ምን ሊመጣ ይችላል የምንከታተለው ነው። አገዛዙ ይሄንን በኃይል አዳፍነዋለሁ፣ በኃይል አስቆመዋለሁ፣ ለጥያቄው መልስ አልሰጥም ይመስላል። በዋዜማው ላይ ለብሔራዊ ቴሌቪዥን የመጡት የጤና ሚኒስትሯ ዶክተር መቅደስ መልስ ከመስጠት ይልቅ አገዛዙ በጤናው ሴክተር ያደረጋቸውን ማሻሻዮች በመዘርዘር ነው ሰዓታቸውን የጨረሱት። የሐኪሞቹ ጥያቄ ግልጽና ግልጽ ነው። ነገር ግን ከዛ ይልቅ አገዛዙ ምን ያህል ለጤናው ትኩረት እንደሰጠ ነው የነገሩን። ለጤናማ ትኩረት እንዳልሰጠ ከጤናው በጀት ላይ ቀንሶ ለመከላከያ ሚኒስቴር በጀት ለጥይትና ለድሮን መግዣ ማዋሉን የሚገልጽ ሪፖርት ወጥቷል። የጤናውማ ሴክተር ተጎድቷል፣ ትኩረትም አልተሰጠውም። በተለይ አሁን ጦርነቱ ከመጣ ጀምሮ አብዛኛው በጀት ከትምህርትም ተቀንሶ ወደ ጦርነቱ ገብቷል። ስለዚህ ትኩረት የሰጠበት ሁኔታ የለም። በአሁን ሰዓት አቶ ታዬ ደንዳም እንዳነሱት ከሆነ ማን ነው አንድ የወረዳ ባለስልጣን ሳይቀር በሀገር ውስጥ የሚታከም? ትልልቆቹማ ጉንፋን ሲይዛቸውም ነው ሀገር ጥለው የሚወጡት። ባንኮክ፣ ደቡብ አፍሪካ፣ እዚህም አሜሪካ የሚመጡ አሉ። ሀገር ውስጥ አይታከሙም። ኢትዮጵያ ውስጥ እኮ አንድ የካንሰር ምንድነው የጨረር ሕክምና ያለው ጥቁር አንበሳ አንድ የጨረር ማሽን ያለው 20 ሺህ 30 ሺህ ተገልጋይ ባለበት ሆስፒታል እንዲህ አይነት ከፍተኛ ችግር ያለው የጤናውን ሴክተር እያሻሻልን ነው አሉ። ዶክተሮቹ ተጎድተው የጤና ባለሙያዎቹ በድህነት እየማቀቁ መሆናቸውን እየነገሩን አሁንም ልባቸው ተደፍነው ወጥተው የሚነግሩን ሌላ ነገር ነው። አቅም የለንም የሚላሉ፣ አቅምም አላቸው። አብይ አህመድ የ80 ሚሊዮን ዶላር የግሉን አውሮፕላን የገዛው 300 ሚሊዮን ብር አውጥተው ሰርግ የሚደግሱ ጀነራሎች ያሉባት ሀገር ነች። ብዙ ነገር ዝርዝሩ የሚያበቃ አይደለም።
ስለዚህ አቅሙ ከየት መጥቶ ነው ይህን ሁሉ ማድረግ የተቻለው? ለሐኪሞቹ ለመምህራኖቹ ሲሆን ነው ወገቤን የሚለው ምላሽ ከመንግስት የሚመጣው? ይሄ ጥያቄ ይነሳል። ለማንኛውም እስቲ ዝርዝሩን እንመልከተው። ስለ አድማው አጠቃላይ ሁኔታ በአንተ በኩል እንዴት እየተከታተልከው ነው? ከልብ አመሰግናለሁ መሳይ። እንዳልከው ነው እንግዲህ የኢትዮጵያ ችግር እየተባባሰ ከድጡ ወደ ማጡ እየገባን ያለንበት ሁኔታ ነው የሚስተዋለው። በተደጋጋሚ ጊዜያቶች የህዝብን ጥያቄ እያዳፈነ ከዛም በዘለለ አንዳንዶቹም ነጠር ብለው ለመውጣት ሲሞክሩ እያፈነ እስር እና እንግልት እየደረሰባቸው ያለው ሁኔታ አሁን ጎልቶ ወጥቷል። የሕክምና ባለሙያዎቹ ጉዳይ በጣም አሳሳቢ ሆኖ በመገኘቱ በተለይም በተለያዩ ክልሎች የተለያየ ማስታወቂያዎችን ማስጠንቀቂያዎችን በጽሁፍ ጭምር እየሰጡ ያለበት ሁኔታም ተስተውሏል። እንዳልከው መሳይ የጤና ጥበቃ ሚኒስትሯ በኢትዮጵያ መገናኛ ብዙሃን ድምጻቸው ተሰምቶ የማያውቁ ሰዎች ብቅ ለማለት እየሞከሩ ያለበት ግን የሚሰጧቸው መረጃዎች የተዛባና ከጉዳዩ ጋር ቀጥታ ግንኙነት የሌላቸው ምላሽ ነው እየሰጡት። እንዳልከውም አንተ ጥያቄው እና በዚህ ሰዓት የጤና ጥበቃ ሚኒስትሯ ቀርበው መናገር የሚገባቸውና ዋናው ጉዳይ መሆን የሚገባው በኢትዮጵያ የተነሳውን የሕክምና ባለሙያዎች የደሞዝ ማስተካከያ ወይም የመብት ጥያቄ ጉዳይ በማንሳት ማብራሪያ ነበር መስጠት ያለባቸው። ይሁን እንጂ በጤና ጥበቃ ሚኒስቴር በተለይም በጤና ተቋሙ ላይ ያሳዩቸው ለውጦች፣ እድገቶች ወደፊት ደግሞ ምን ማድረግ እንደሚገባቸው ነው ሲዘረዝሩ ወይም ደግሞ ውጤት የሌለው ማብራሪያ ሲሰጡ የቆዩት። በጣም አስተሳሳቢና አሳዛኝ ጉዳዩ በጣም አሳሳቢ የሆነበት ነገር ላይ ማተኮር ሲገባ በሌሉ ነገሮች ላይ በነገራችን ላይ መሳይ በአብይ አህመድ ከመጣ ጊዜ ጀምሮ በሀገሪቱ ምንም አይነት መሰረተ ልማት አውታሮች ላይ የፈሰሰ ገንዘብ የለም፣ ምንም የለም። እሱ ራሱን በግልጽ የተናገረው ነገር እንዳብራራው ወይም እንደምናውቀው ከሆነ ምንም አይነት ትምህርት ቤቶች የጤና ኬላ ወይም የጤና ተቋማቶችን የምንገነባበት ጊዜ አይደለም። እንደውም ያሉንም ፕሮጀክቶች ሁሉ እያጠፈን ለጦርነቱ እናውለዋለን። እኛ የገንዘብ ችግር የለብንም፣ ቢቸግረንም እንኳን ፕሮጀክቶቻችንን አጥፈን ወደዚህ እናመጣዋለን። ይሄ ፋኖ የሚባለውን ኃይል ከንቱና ምንም አቅም የሌለው ደካማ ለማድረግ የተጠቀመባቸው ነገሮች እንዳሉ የምናስታውሰው ሰው አብይ አህመድ ከመጣ የት ነው የትምህርት ተቋማቶች የተገነቡት? ምን አይነት ትምህርት ቤቶች አሉ? ሆስፒታሎች አሉ? ዩኒቨርሲቲዎች አሉ? ብለን ስናይ ዜሮ ነው። ያለውን እያጠፋ ነው የሚሄደው። ስለዚህ የጤና ጥበቃ ዛሬ በምን ላይ ተነስቶ ነው ከዚህ ቀደም የተገነቡትን ከነሱ ቀደም ወይም አብይ አህመድ ወደ ስልጣን ከመምጣቱ በፊት የተሰሩትን ስራዎች እንኳን ያጠፋና ያወደመ አካል ዛሬ የጤና ጥበቃ ሚኒስትሩ በተለይም የሕክምና ባለሙያዎቹ ወይም ዶክተሮቹ ሌሎችም የሕክምና ሙያ ላይ የሚያገለግሉ ሰዎች የመብት ጥያቄ ሲያነሱ ስለ ጤናው ዘርፍ ግንባታ ማውራት ምን ያስፈልጋል የሚሉት ነገሮች አሁንም በብዙዎቹ ዘንድ እየተነሳ ነው ያለው። በሌላም በኩል የዘውዱ ሾው የመረጃ ምንጮች እንደገለጹልን ከሆነ በተለይም በዚህ በኦሮሚያ ክልል እንደደረሱኝ መረጃዎች በውስጥ በድምጽ ቀርተው የላኩልኝ ያለ ስብሰባ ተሰብስቦ በተለይም የናዝሬት ሕክምና ቀደም ሲል ኃይለማርያም ማሞ የሚባለው አሁን አዳማ ሆስፒታል ተብሎ ስሙ ተቀይሯል። በነገራችን ላይ ኃይለማርያም ማሞ ለኢትዮጵያ ታላቅ ስራ ከሰሩት የኢትዮጵያ ጀግኖች አርበኞች ቀዳሚ ነበር። ስምን በማጥፋት ታሪክን በማጥፋት ለኢትዮጵያ ትልልቅ ውለታ የዋሉትን በማጥፋት በኩል ጠንክሮ የሚሰራው አብይ አህመድ እና እንደዚሁም ደግሞ የሽመልስ አብዲሳ የኦሮሞ ብልጽግና የሚባለው ኃይል ስሙን ቀይሮ ያስቀመጠው ሆስፒታል ያሉትን በሙሉ በመሰብሰብ ምክትል ከንቲባው አነጋግሯቸዋል። ዋና ከንቲባው የአብይ ቀኝ እጅ እንደሆነ ይነገራል። አሁን ወደ ቻይና ለትምህርት የላከው መሆኑ ነው የደረሱኝ መረጃዎች የሚያመላክቱት። እና የተሰጣቸው ነገር ምንድን ነው? ከዚህ ከሌላ አካል ጋር እንዳትገናኙ፣ የፖለቲካ መጠቀሚያ እንዳትሆኑ፣ ስለዚህ እኛ የምትፈልጉትን ነገር እናደርጋለን፣ ብዙ ሄክታር መሬት እንሰጣችኋለን፣ እዛ ላይ ቤት ትገነባላችሁ፣ በተጓዳኝም ደግሞ እዛው ለምትፈልጓቸው መሰረተ አንዳንድ የግብርና ግብአቶች የሚሆኗቸውን ማር ሊሆን ይችላል፣ ዶሮ እርባታ ምናምን የመሳሰሉ ሐኪሞችን ወደ ግብርናው ለመክተት የታሰበ የሚመስል መግለጫና ማብራሪያ የተሰጠበት ነው። በጉዳዩ ላይ እያንዳንዱ የሕክምና ባለሙያ ምንም ቢሆን እኛ የምናደርገውና የምንሰራ የምናውቅ ነው በሚል በአብዛኛው በዝምታ ነው ያለፈው የሰጧቸው ማብራሪያ እና ለሰልፍ ባለመውጣታችሁ እንደዚህ ባለማድረጋችሁ እናመሰግናለን የሚል ነው መጀመሪያ ላይ የምክትል ከንቲባው የገለጸው። ይሁን እንጂ የአዳማ ሆስፒታልም ይሁን የአሰላ ሆስፒታል የጎባ ቀደም ሲል አንተ በዝርዝር የገለጽካቸው የኦሮሚያ ክልል የሕክምና ተቋም ባለሙያዎች በምንም ተአምር ከዚህ በኋላ ወደኋላ እንመለስም፣ በየጊዜውና በየወቅቱ እየተደለን የምንቀጥልበት ነገር የለም በሚል አቋማቸው አንድ መሆኑ ተገልጿል። ከየትኛውም ከአማራም ከትግራይም ከደቡብም ከሌላውም የኢትዮጵያ ግዛት የተነሳው
የሕክምና ባለሙያዎች የደሞዝ ጭማሪና ማስተካከያ የመብት ጥያቄዎች የኛም ናቸው። እናንተ በኦሮሞ ማህበረሰብ ስም ልትደልሉና ልታጭበረብሩን አይገባም። ስለዚህ እኛ አሁንም ቢሆን አቋማችን አንድ ነው የሚል ቁርጥ ያለ ውሳኔ እንደተሰጣቸውም ነው መረጃዎቹ የሚያመላክቱት። በሌላ በኩል በኦሮሚያ ክልል የተለያዩ ዞኖችና ወረዳዎች ጭምር ሳይቀር በተለያየ የመንግስት ተቋማቶች ውስጥ በጣም በሚገርም ሁኔታ ህዝቡን ቅስቀሳ እያደረጉ ነው የሚገኙት። አሁን ጠንክራችሁ ከዚህ ከኦሮሞ ብልጽግና ጋር ካልሰራችሁ አደጋ ውስጥ ነው የምትገቡት። ምክንያቱም ፋኖ የሚያሸንፍ ከሆነ አንደኛ የኦሮሚያ ቋንቋ በፍጹም መነጋገሪያ እንደማይሆን ልታውቁት ይገባል። የምትማሩትም ትምህርት ይቋረጣል፣ ይታገዳል ብለው የቀሰቀሱ እንዳለ፣ በተጨማሪም ከዚህ በኋላ በምንም ጉዳይ ላይ ቢሆን ኦሮሞ ተመልሶ ወደ ላይ ከፍ ማለት የሚችልበት ቀዳዳ የለውም። ያጠፏቸው ነው የተነሱት። አሁን ጠንክረን የተነሳ ነው። በራሳችን ቋንቋ፣ በራሳችን ልጆች፣ በራሳችን የምንሰራው ነገር እንደሌለ ልታውቁ ይገባል። የዚህ የሃይማኖታዊ ጉዳይም ላይ ቢሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጫና ሊፈጥሩባችሁ ነው። ከዚህ ቀደም በምንችለው አቅምና ኃይል የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ከፍተኛ ቁጥር ያላቸውን የኦሮሞ ጳጳሶች አሹመን ስራዎቻችንን እየሰራና ከስር ከስር እየደከምን ባለንበት ሰዓት አሁን የፋኖ ኃይል መጥቷል። ስለዚህ እነዚህን ሁሉ እድሎቻችንን ሊያሳጣን ስለሆነ ጠንክራችሁ ከኛ ጋር መቆም ይገባችኋል የሚል ቅስቀሳ እያደረጉላቸው እንደሆነም መረጃዎቹ ያመለክታሉ። ስለዚህ አሁን በዚህ በሕክምና ባለሙያዎች የሚደረገው እንቅስቃሴ ወደ መምህራኑ እንዳይሄድም በጣም ከፍተኛ ስራዎች እየሰሩ እንዳለ የብልጽግና ካድሬዎች በጠቅላላ በኢትዮጵያ ግዛቶች በተለይም ደግሞ በኦሮሚያ ክልል ጠንክሮ እየተሰራ ያለበት ሁኔታ፣ በአማራ ክልል ምንም አልቻሉም፣ አቅም የላቸውም፣ ዝም ብለው ወጣ ገባ የሚል አንዳንድ ማስጠንቀቂያዎችን ለመስጠት ከመሞከር በዘለለ የሚያደርጉት ነገር የለም። በእርግጥ አንዳንዶቹ ለማሰሪያ ያደረጉት ሙከራ አለ ለጊዜው፣ ግን እንደ ሌሎቹ አካባቢዎች በተለይም እንደ ኦሮሚያ ክልል ቅስቀሳ ለማድረግ ግን ምንም አልቻሉም ብልጽግናዎች። እንደውም ኃላፊዎቹ ጭራሽ እየሸሹና እየጠፉ ያለበት የአማራ ፋኖ በተለይም በጋራ መቋቋማቸው በተመለከተ ጭንቀቱ የገቡበት ሁኔታ ነው የሚስተዋለው። ብዙዎቹ ልጆቻቸውን ባለቤቶቻቸው ምናምን ያቸው የተሰብ አንድ መከራ ያላት የአዲስ አበባ ከተማ ውስጥ ወደ መላክ ላይ ነው የሚገኙት ማለት ነው። አብዛኞቹም ሊቀመንበሩም ማነው ደግሞ ፕሬዝዳንቱም ጨምሮ እንደምታውቀው ባለፈው በተደረገበት የግድያ ሙከራ በማምለጡ ከፍተኛ ጭንቀት ውስጥ ገብተዋል። ብዙዎቹ እንዴት አድርገን ነው እየተንቀሳቀስን የምንሰራው የሚል ከፌዴራል መንግስቱ ጋር ንግግር ተጀምሯል። በእናንተ በኩል መግለጫ ስትሰጡ ለቃቅመን ጨርሰናቸዋል፣ መልሰን ለአማራ ክልል ልናስረክብ ነው ትላላችሁ። ግን የሌለ የማይዳሰስ የማይጨበጥ ነገር አንዳንዴ መነገር የለበትም። እኛ ጭንቁስ ነን ያለ ነው። እናንተ በሰጣችሁት መግለጫና መረጃዎች መሰረት ለምንድን ነው የማትመጡት የሚል ከአንዳንድ የእኛ ሰዎች ጥያቄ ሲቀርብልን መሄድን መንቀሳቀስ አልቻልንም፣ በህይወታችን አደጋ አለ እያሉ ነው ያሉት። ስለዚህ የዚህ የጤና ባለሙያዎች ጉዳይ አሁን ጠንክሮ ቀጥሏል። ቅድም እንዳልኩ በዜናውም ላይ እንደገለጽኩት የታክሲ ማህበራቶች በነገው ዕለት የስራ ማቆም አድማ ጠርተዋል። እንግዲህ ይቀጥላል አይቀጥልም ወደፊት የምናየው ጉዳይ ነው። ዞሮ ዞሮ ከፍተኛ አደጋ ውስጥ መንግስት የገባበት ሁኔታ ነው የዚህ በትጥቅ ትግሉ መጠንከር። በተጨማሪም ደግሞ በውስጥ ያሉት ሌሎች የስራ ማቆም አድማዎች መቀጠሉ መንግስትን ጭንቅስ ከቶታል። በዚህ በኩል ደግሞ በኋላ የምንመለስበት ነው። በተለይም በህወሓት በኩል የተነሳው የምርጫ ቦርድ የመሰረት ጉዳይ ራሱን የቻለ ደግሞ ሌላ ራስ ምታት ሆኖበታል ማለት ነው። ምናልባት በኢትዮጵያ የቅርብ ጊዜ ታሪክ ውስጥ እንግዲህ እንደዚህ አይነት ህዝባዊ እንቢተኝነት የ1966ቱን ንቅናቄ ማስታወስ እንችላለን። በኋላ ላይ ያው በወታደሩ ተጠለፈና ኢትዮጵያ ወደ ወታደራዊ አገዛዝ የገባችበት ታሪክ ነው የሆነው። ነገር ግን ንቅናቄው ህዝባዊ ነበር። በትንሽ ጥያቄዎች ተጀምሮ ምን ያህል ህዝባዊ ሆኖ ስርዓቱን የዘውዳዊ ስርዓቱን እንደነቀነቀና በኋላ ላይ ያው በተፈጠረው ሁኔታ ክፍተቱን ተጠቅሞ ወታደራዊው አገዛዝ ሙሉ በሙሉ ኢትዮጵያን የተቆጣጠረበት ሁኔታ ነው የተፈጠረው። ከዛም በኋላ የተለያዩ ንቅናቄዎች ተካሂደዋል። የህወሓትን ለማዳከም የተደረገው በቄሮና በፋኖ በአማራና በኦሮሚያ እንደዚሁም በጉራጌ በሌሎችም አካባቢዎች ወጣቶች ያደረጉት ንቅናቄ እንደዚሁ ቅርብ ጊዜ የሚታወሱ ናቸው። የኢትዮጵያ ሙስሊሞች ድምጻችን ይሰማ ብለው ያደረጉት ንቅናቄም እንደዚሁ በኢትዮጵያ የቅርብ ጊዜ ክስተት ውስጥ የሚታወሱ ናቸው። ባለፉት 78 ዓመታት ግን አብይ አህመድ ይዘው የመጣው አጠቃላይ ፍርሃት ጉስቁልናን መነሻ ያደረገ ማዳከም፣ መጨቆን፣ ኢትዮጵያንን ማድቀቅ ለእንደዚህ አይነት እንኳን ድምጽ እንዳይኖራቸው እንዳይተባበሩ ከየትኛውም አገዛዝ በከፋ መልኩ ረሃብን ሌሎች ነገሮችን መጨቆኛ ነገሮችን ይዞ መጥተው ኢትዮጵያውያንን እንዳይተባበሩና ድምጻቸውን እንዳያሰሙ በማድረግ ክፉ አገዛዝ ሆኖ የመጣው የአብይ አህመድ አገዛዝ እንዲህ አይነት ክስተቶችን አይቶ አያውቅም ነበር።
ለኛም ምናልባት እንዲህ አይነት ህዝባዊ ቢተኝነት ይመጣ ይሆን የሚል ጥያቄ እናነሳ ነበር። አዎ ይሄው እንግዲህ ህዝባዊ ቢተኝነቱን የጤና ባለሙያዎች ጀምረውታል። በጣም ጥበብ ያለው እውነት ለመናገር በጣም የሚደነቁ ናቸው። ትግስታቸውን ያሳዩበት እያንዳንዱ ነገር ማዕከሉን በጠበቀ መልኩ ነው የሚከናወነው። የሚደረጉት እንቅስቃሴዎች፣ የሚወጡት መግለጫዎች ማዕከል የጠበቁ ሆነው ነው የተላለፉ ያሉት። በአንድ ጊዜ በተመሳሳይ ከመቀሌ እስከ ሞያሌ ከወለጋ እስከ ጅጅጋ ሁሉም የጤና ማዕከላት አንድ አይነት ድምጾችን እያሰማ ነው የቆየው። በመጨረሻም ባሉት ቀን ማክሰኞ ከፊል የሥራ ማቆም አድማውን መተውታል። ይሄ ከፊል የሥራ ማቆም አድማም የራሱ የሆነ መርሃ ግብር አለው። የተወሰኑ አገልግሎቶች ይቀጥላሉ። ድንገተኛ የማዋለጃ እንደዚሁም የህፃናት ህክምናዎች ይቀጥላሉ። ሌሎቹ ግን ሙሉ በሙሉ እንዲቆሙ ነው የተደረገው። ይህም ተግባራዊ ሆኗል። ምናልባት አስቀድሞ ሌሎች እርምጃዎችን እንዲወስዱ የተገደዱ ሆስፒታሎችም አሉ በአገዛዙ አፈናና እስር ምክንያት። ለምሳሌ በቅዱስ ጳውሎስ ሆስፒታል በዛሬው ዕለት 2 የህክምና ዶክተሮች መታሰራቸውን ተከትለው ሌሎችም በስራ ላይ እንዲቆዩ በአድማው መርሃ ግብር የተደረጉት ዶክተሮች ህክምና ባለሙያዎችም ካልተፈቱ አንቀጥልም ብለው አድማውን ተቀላቅለውታል። በፈለገ ህይወት በባህር ዳርም እንደዚሁ አፋኝ ነገሮች በመምጣታቸው ሙሉ በሙሉ የሆስፒታሉ ስራ እንዲቆም ነው የተደረገው። ወላይታም እንደዚሁ የፌዴራል ፖሊስና የዩኒቨርሲቲው ሆስፒታል አመራሮች መጥተው ዶክተሮችን በማዋከባቸው በከፊል ስራ ያቆሙትንም የሚሰሩትንም ጭምር አንድ ላይ ስራውን እንዲያቆሙ እያስገደዷቸው እንደሆነ ነው መረጃዎች የሚያመለክቱት። ብዙ ነገር እንሰማለን። ብዙ ነገር ቀደም ሲል በኦሮሚያ በተለየ መልኩ የአብይ አህመድ አገዛዝ ዘርን መሰረት ያደረገ በጣም አደገኛ የሆነ ምላሽና ቅስቀሳ እያደረገ እንዳለ ሰምተናል። ቀደም ሲል አንተም ጠቅሰኳል። ከምንም በላይ ደግሞ እረፍት ያስፈልገናል። 7 ዓመት ሙሉ ወዲህ ወዲያ ስንባል ነው የከረምነው። አልተረጋጋንም። ኦሮሞ ሀገር መምራት አይችልም የሚለውን እኛን በማዳከምና እንደዚህ አይነት ነገር እንዲፈጠር በማድረግ ማስመስከር ይፈልጋሉና ለዚህ መሳሪያ አትሁኑ። የሚኒሊክ ቤተመንግስት የሚባል ነበረ። አሁን እሱን አጥፍተን ኦሮሞ የራሱ ቤተመንግስት እንዲኖረው እያደረግን ነው። የአብይ ቤተመንግስት፣ የሽመልስ አብዲሳ ቤተመንግስት፣ እነዚህ ፕሮጀክቶችን እስክንጨርስ ታገሱን ያሉት። እንግዲህ እነዚህ ፕሮጀክቶች ለኦሮሞ ህዝብ ምንድናቸው? የኦሮሞ ህዝብ ምን አጣ? በተለይ ከኢትዮጵያዊነት አንፃር አሁን እንደማንኛውም የኢትዮጵያ ህዝብ ተበድሏል፣ ተጨቁኗል። በእነሱ መጥቶ ያለፈለት ነገር የለም። የበለጠ ጭቆናን የመጣበት። ስለዚህ የራሳቸውን ስልጣን የራሳቸውን እድሜ ለማራዘም የሚጠቀሙበት ህዝብ መሆን የለበትም። ከዚህ አንፃር የሚያነሱት እንቅስቃሴ በተለይ መምህራንም የጤና ባለሙያዎችም ነቅተው መጠበቅ አለባቸው። መሬት እንሰጣቸዋለን ያሉት ምን ያድርጉት? መሬቱን ገንዘብ የላቸውም። ቤት መስሪያ መሬቱ ምንም ሊያደርጉት አይችሉም። የሚገዛቸው እንኳን የለም። መሬት መሸጥ መለወጥ በህግ የሚከለከል ነው። ነገር ግን እንደው እንሽጠው እንኳን ቢሉ ማን ይግዛ? አቅም ያለው የሚገዛ የለም በአሁን ሰዓት። ስለዚህ መሬት እንሰጣቸዋለን የሚለው ድለላም እየሰራ አይደለም። በአጠቃላይ ሁኔታው ለአገዛዙ ግራ ያጋባ ሆኗል። ዋናው መፍትሄ ብሎ የወሰደው የጸጥታ ኃይሎቹን በየሆስፒታሉ በየጤና ማዕከላቱ ማሰማራት ነው። ሲቪል የለበሱ የደህንነት ሰዎች በየቦታው ተሰማርተዋል። ሐኪሞችን እያያዙ ነው። የጤና ባለሙያዎችን እያሰሩ ነው። ይሄ መፍትሄ ሊሆን አይችልም። የኢትዮጵያ ጤና ባለሙያዎች ንቅናቄ መግለጫ አውጥቷል። አፈናው፣ እስሩ፣ የደሞዝ መቀጣቱ፣ ማባረሩ፣ ማንጓጠጡ ሁሉም ነገር ቢመጣ ተቋቁመን መቀጠል አለብን የሚል መግለጫ አውጥቷል። ኢንተርኔት ሊዘጋ ስለሚችል ይሄንን ጠብቀን ወደ ሙሉ ለሙሉ የሥራ ማቆም አድማ ልንገባ ስለምንችል መመሪያ ተዘጋጅታችሁ ጠብቁ የሚል ዛሬ ከኢትዮጵያ ጤና ባለሙያዎች ንቅናቄ ማዕከል የመጣንም መረጃ ተመልክተናል። እንግዲህ ዘውዱ አገዛዙ ምላሹ ኃይል ሆኗል። ምንም መልስ የለውም። ነገ ከነጎዲያ የመምህራን፣ የታክሲዎች፣ የሰራተኛው፣ የላባደሩ፣ የባንኩ ኢትዮጵያ ውስጥ ያልተበደለ በሩ ያልተመታ የለም። ሁሉም እኩል እያመመው ነው። የኑሮ ውድነቱም አጠቃላይ ጭቆናውም ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ሌሎችም ጭቆናዎች ህዝቡ ላይ ትከሻውን ያጎበጡት ይገኛሉ። ስለዚህ ዘውዱ ምን እንጠብቃለን? ከዚህ በኋላ አገዛዙ እንዲህ አይነቱን ንቅናቄ ሊመልስ የሚችልበት ኃይልስ አለው ወይ? አማራ ክልል ጦርነት ውስጥ ገብቷል። ትግራይ ላይ ያንዣበበ ነው ሌላ ጦርነት ሊገጥም። ኦሮሚያ ክልል የምናውቀው ነው። ሰላም መደፍረስ ከ70% በላይ የሚሆነው የኦሮሚያ አካባቢ ሰላም ያጣ ነው። ስለዚህ አገዛዙ እንዴት አድርጎ ነው የጸጥታ ኃይሉንስ ወደ እነዚህ አካባቢዎች እያሰማራ ይሄን ንቅናቄ ሊያፍን የሚችለው? ለማንኛውም በየአቅጣጫው ያለው ሁኔታ ለአገዛዙ ጥሩ አይደለም። ምናልባትም የመጀመሪያው መጨረሻ
እየመጣ ነው ልንን እንችላለን ዘውዱ ልክ ነው መሰለህ ይሄ ነው መጨረሻ ላይ ያልከው ነገር ነው አሁን ያለው መንግስት እንደው ምን ይጠበቃል ለሚለው መንግስት ያለው ሊጠበቅበት የሚችለው መንግስት አንድ ብቻ ነው ስልጣኑን ለህዝብ ማስረከብ ብቻ ከዚህ ውጪ ሌላ ኦፕሽን የለው እንደምታውቀው አሁን ኢኮኖሚው ተሽመድምዶ ወርቋል ኤክስፖርት የምናደርጋቸው ነገሮች የሉንም ኢንቨስትመንት የሚባል አገሪቱ ውስጥ የለም ከዚህ ቀደም የኢንዱስትሪ መንደሮች እየተባሉ የተቋቋሙት ጭምር ሳይቀር መሳሪያዎቻችንን ይዘን መውጣት አለብን ከዚህ አገር ብለው ባለሀብቶቹ ጥያቄ ያነሱበት ሁኔታ ተስተውሏል ብዙዎቹ ወጥተዋል ለቀው ሄደዋል የቀሩት ደግሞ መሳሪያዎቻችንን ይዘን መውጣት አለብን ለጊዜው ታግደው ስለነበረ አሁን ጭቅጭቅ ላይ ነው የሚገኙት ከመንግስት ጋር አሁን አገሪቱ አጣብቂኝ ችግር ውስጥ ነው ገባችው ከጦርነቱ በዘለለ በኢኮኖሚም ተሽመድምዳለች ስለዚህ እነዚህ ሰዎች አሁን ተመልሰው በምንም ተአምር ይሄንን የህዝቡን ጥያቄ ይመልሳሉ ማለት በፍጹም የሚቻልበት ሁኔታ አይደለም ያለችው አገሪቱ እንደምታውቀው መሳይ ከዚህ ቀደም ከወርልድ ባንክ እና አይኤምኤፍ ለሀገሪቱ ለልማት እና ለሰራተኛው ደሞዝ መጨመር ይረዳይ ዘንድ በሚል ኢትዮጵያ በታሪኳ አይታና ሰምታ በማታውቀው ሁኔታ እጇ ተጠምዝዞ በርካታ ህጎችን ቀይረው እስካሁን ተሞክሮና ታይቶ የማይታወቀውን ጭምር ሳይቀር ባንኮች ለውጭ ባለሀብቶች ጭምር እንዲሆኑ ዶላራቸውን በጣም በከፍተኛ ሁኔታ ቀንሰን የኢትዮጵያ ገንዘብ ወድቆ ነገር በጆንያ 10,000 20,000 30,000 40,000 100,000 አሁን ተራው ነው በሚሊዮንም እንድንቆጠር ያደረገው ነው ብራችን እንዲወድቅ ትዛዝ የተሰጠበት ያን ገንዘብ ለማግኘት በተለይም ለሰራተኛው ደሞዝና ለሌሎች መሰረተ ልማት አውታሮች ያውላሉ ብሎ ነበር አብይ አህመድ የወሰደው ግን በተቃራኒው የሆነው የኢትዮጵያን ህዝብ ካለበት ችግር ማላቀቅ ሳይሆን ወደ ባሰ ችግር እንዲገቡ ኢኮኖሚው እንዲጎለብት ወይም እንዲሻሻል ሳይሆን ኢኮኖሚውን አሽመድምዶ በመጣል ህዝቡን ከቤት ንብረቱ በማፈናቀል ከዛም አልፎ ተርፎ የተሰጠውን ገንዘብ ለልማት የሚውለውን የባሰ ብሎ መሳሪያ በመግዛት ድሮኖችን በመግዛት ተተኳሽ መሳሪያዎችን በመግዛት ንጹሃንን እየገደለና እያስገደለ የሚገኝ መንግስት ነው ስለዚህ አብይ አህመድ የተሰጠውንና የኛ ልጆች ከፍለው የማይችሉት ዕዳ ውስጥ የዘፈቀንን ገንዘብ አገልግሎት ላይ ዋለው መልሶ ዜጎችን በመግደል ስራ ላይ ተጠምዶ ነው ያለው ስለዚህ ለነዚህ ሰራተኞች እንደምታውቀው ባለፈው ያ ገንዘብ እንደመጣ ወደ 300% ያህል ለሰራተኞች ደሞዝ ይጨምራለሁ ብሎ ቃል ገብቶ ነበር አሁን ጸጥ ነው እንኳን መጨመር 300% አይደለም 1% እንኳን ሳይጨመር ጥያቄያቸውን ዛሬ ሲያነሱ እንኳን ማንሳት አትችሉም ችግር ውስጥ ነን ያለነው ቅድም እንዳልከው እነሱ የኦሮሚያ ቤተመንግስት በሽመልስ አብዲሳ አብይ አህመድ ከየት እንዳመጣው አይታወቅም እየተባለ የሀገሪቱ ገንዘብ መግባት በሚገባው የሀገሪቱ የገንዘብ ሚኒስትር ቋትስ መግባት የሚገባውን ገንዘብ እንኳን አገባችሁም ተብሎ ይሄን ጥያቄ ያቀረቡ የህገ መንግስቱ ውጤታማ ነው እንኳን ብሎ በኢትዮጵያ ህዝብ አመኔታ እንኳን ባይጣልበት ህገ መንግስቱ ያስቀመጠውን ህግ በመጣስ አንድ የፓርላማ አባል ያለመከሰስ መብቱ ሳይነሳ አይጠየቅም ወይ ማይከሰስም የሚለውን እንኳን በመሻር አብይ አህመድን ይሄንን ገንዘብ የት አደረክ የት ገባ ይሄንን የማወቅ ኃላፊነትና ድርሻ የኛ የፓርላማ ሰዎች ነው የት ከታምተን ገንዘብ የምትሰራው ለመሆኑ የገንዘብስ በገንዘብ ሚኒስተር ቋት ውስጥ ገብቷል የሚል ጥያቄ ባነሱ የፓርላማ አባላቶች ክርስቲያን ታደለን ጨምሮ ዛሬ ወህኒ ነው የሚገኙት እንዳልኩ ህጉ እንኳን ሳይቀየር ያለመከሰስ መብቱ እንኳን በፓርላማ ሳይነሳ ስለዚህ የሀገሪቱን ገንዘብ እንደፈለገ የሚያደርግ እናንተ የመጠየቅ መብት የላችሁም ብሎ ተጠሪነቱ ለፓርላማ እንኳን መሆኑን ዘንግተው አብይ አህመድ እንደፈለገ የሚያደርገውን የገንዘብ ዝውውር ዛሬ ጫካ ቤተ መንግስት ብሎ እሱ ይኖርበት አይኖርበት የሚያውቀው እግዚአብሔር ነው ወደፊት የምናየው ጉዳይ ነው እንኳን እዛው ስለመኖር አይደለም ለጊዜውም ገና ፕሮጀክቱም ሳይጠናቀቅ ምን ሊመጣ እንደሚችል እናውቃለን ለነዚህ ሰዎች ከየት አምጥቶ ነው የሚከፍላቸው ከየት አምጥቶ ነው የሚከፍላቸው ጊዜ ስጡኝ ምን አይነት ጊዜ ነው የሚሰጠው እንዳልኩ የኛ የልጅ ልጆች ከፍለው የማይችሉትን ዕዳ ተዘፍቀናል ከዚህ በኋላ ወርልድ ባንክ ወር አይኤምኤፍ ወር ሌላ አበዳሪ አካላቶች ለኢትዮጵያ ገንዘብ ይሰጣሉ በፍጹም የሚታሰብ አይደለም ለነዚህ መምህራንና ሌሎች የመንግስት ሰራተኞች 300% ይሰጣል ያለው ገንዘብ አሁን አመድ በልቷል እንዳልኩ መሳሪያ መግዣ ሆኗል ለጦርነት አውሎታል ሌላውን ኮሪደር ልማት ላይ ከተውታል ሌላውንም የት እንደከተተው አይታወቅም በየግላቸው ነገ ከዚች ሀገር አንድ ነገር ቢመጣ እናመልጣለን በሚል በየቦታው ይወሻሸቁትና ለግል ዘመዶቻቸውና ቤተሰቦቻቸው ልጆቻቸው ያዋሉት ነገር አለ በተለያየ ዓለም ውስጥ ያስቀመጧቸው ገንዘቦች አሉ እንደከዚህ ቀደሙ
ዝም ብሎ በዝምታ የሚታለፍ አይደለም። መንግስት አሁን ያለው አማራጭ ቅድም እንደገለጽኩት አንድ ብቻ ነው። ስልጣኑን ለህዝቡ ለቆ ከመሄድ በዘለለ አንዲትም ነገር በህዝቡ የሚነሱትን ጥያቄዎች መፍትሄ ይሰጣል፣ ምላሽ ይሰጣል፣ ችግሩን ይቀርፋል የሚል እምነት በፍጹም የለኝም። አሁንም ቢሆን ኢትዮጵያኖች ልክ እንደ ዶክተሮቹ ወይም ደግሞ እንደ ሕክምና ባለሙያዎቹ በጋራ መናበብ ይገባዋል። አሁን እንደምታየው ከሰሜን እስከ ደቡብ፣ ከደቡብ እስከ ምዕራብ፣ ከምዕራብ ወደ ምስራቁ በሙሉ ተናበው እየሰሩ ያሉት በዘር በሃይማኖት በተለያየ ጎጥ ተለያይተው አይደለም፣ በሙያቸው ነው የተነሱት አንድ ሆነው። በተመሳሳይ መልኩ ሌላው መነሳት አለበት። መምህራኑም በዛው መልኩ የአዲስ አበባ ነዋሪ በቃ በጣም ግፍ ከተፈጸመባቸው ህብረተሰብ ክፍሎች ቀዳሚው የአዲስ አበባ ህዝብ ነው። አሁን ምን መደረግ አለበት? ታክሲዎች ጀምረዋል። ሌላም የትራንስፖርት አገልግሎት ላይ የሚሰሩ ቡድኖች ምን ማድረግ አለብን የሚለው መታሰብ አለበት። ከ1 ሚሊዮን በላይ ያላነሰ አባሎችን አንቀሳቅሳለሁ የሚለውም የኢትዮጵያ ሰራተኞች ኮንፌዴሬሽን ምናምን የሚባል ተቋምም አሁን እና በዚህ ወቅት ጉዳዩን ማንቀሳቀስና መነሳት አለበት። ህዝቡ በጋራ ሆኖ በህብረት ኢትዮጵያን የሚያድንበት እንቅስቃሴ ላይ ካልተሳተፈ በስተቀር ነገሮቹ እየበዙ ይሄዳሉ። ዞሮ ዞሮ የትጥቅ ትግሉ እየጠነከረ የመጣበት ሁኔታ አለ። ወደፊት የምናየው ይሆናል። ስለዚህ አብይ አህመድ ይህን ችግር ገንዘብ ሰጥቶ ደሞዝ አስተካክሎ ከችግሩ ታርሞ ይመለሳል የሚል በፍጹም እምነት የለኝም። ያም ባህር የለውም። ራሱ አብይ የሚባል ሰውዬ ባህር የለውም። ዛሬም የሁሉ ችግር እየተነሳ እኮ ቅጣት ነው የሚሰጠው፣ እርምጃ ነው የሚወስደው፣ ያስራል፣ ያግዳል፣ ያስፈራራል። አሁንም ጀምሮ የጤና ጥበቃ ሚኒስትሯ እንዳልነው ቅድም መታ ማስረዳት የሚገባት በወቅታዊ ጉዳይ ላይ ሲሆን ስለ ልማት፣ ስለ እድገት፣ ስለምናምን ይሄ አይሰራም። በጋራ ቆመን ኢትዮጵያን አሁንም ማዳን ይጠበቅብናል ነው የምለው። መሳይ ቴንክ ዩ። ዘውዱ ብዙ ነገር ነው ያነሳው። እንግዲህ አብይ አህመድ እንዳልከው ነው መምህራኑንም የጤና ባለሙያዎችንም ከረሜላ አይነት ነገር የለም በከረሜላ ለማታለል ህፃን ልጅ እንደመሞከር አይነት ነገር ነው። 30% ደሞዛችሁን ቆጥቡ ብሎ እንዲህ አይነት መሳለቅ ከስድብም ተለይቶ የሚታይ አይደለም። ዳቦ አጣው ዳቦ መበላው አጣላለ ሰው ኬክ ለምን አትበላም እንዳለችው የፈረንሳይዋ ንግስት አይነት ነገር ነው የሆነው። ሰዎቹ አይገባቸውም፣ ሊገባቸውም አይችልም። ሌላ ዳመና ውስጥ ነው ያሉት፣ ሌላ ዓለም ላይ ነው ያሉት። የብልጽግና ደሴት ነዋሪዎች እኮ የኢትዮጵያ ህዝብ ህመም አይገባቸውም። የየድርሻቸውን ዘግነው